ድሮ ድሮ በአንድ ትንሽ መንደር ውስጥ አንዲት እናት ከሁለት ሴት ልጆቿ ጋር ይኖሩ ነበር። ትልቋ ልጃቸው አበባ ትባላለች፣ ታናሿ ደግሞ ጨረቃ ትባላለች። አበባ ቁንጅናዋ የላቀ ቢሆንም በጣም ሰነፍና ምቀኛ ነበረች። ቀን ሙሉ መስታወት ስታይና ስትኳኳል ትውላለች። እናቷን ምንም አትረዳትም። ጨረቃ ግን በተቃራኒው በጣም ታታሪ፣ ቅንና ደግ ነበረች። ከጧት እስከ ማታ እናቷን በስራ ትረዳለች፣ ጎረቤቶችንም ታከብራለች። ሁሉም የመንደሩ ሰው ጨረቃን ይወዳታል። አንድ ቀን እናታቸው በጣም ታመሙ። ለመዳን የሚረዳቸው አንድ ልዩ የፈውስ ተክል በሩቅ ጥቅጥቅ ያለ ጫካ ውስጥ ብቻ እንደሚገኝ ተነገረ። እናትየው ሁለቱንም ጠርተው ልጆቼ፣ እኔ በጣም ታምሜያለሁ። ያንን ልዩ ተክል ካላገኘሁ መዳን አልችልም። ከሁለታችሁ ማን ሄዶ ያምጣልኝ ብለው ጠየቁ። አበባ እንዴ እማዬ፣ እኔ ወደ ጫካ ውስጥ አልሄድም፣ እሾህ ይወጋኛል፣ ፊቴ በፀሐይ ይጠቁራል አለች። ጨረቃ ግን እማዬ እኔ ሄዳለሁ፣ አንቺ ብቻ ይሻልሽ አለችና ማሰሯና ጥቂት ስንቅ ይዛ ወደ ጫካ ጉዞ ጀመረች። የጨረቃ ጉዞ ረጅም ነበር። በመንገድ ላይ አንድ በጣም የደረቀና ቅጠሉ የረገፈ የዋርካ ዛፍ አገኘች። ዋርካው ልጄ እባክሽ በዙሪያ ያሉት አረሞችን ንቀይልኝ፣ ውሃም አጠጪኝ፣ በጣም ጠምቶኛል አላት። ጨረቃ አልደከማትም። በፈገግታ አረሙን ነቅላ ከማሰሯ ውሃ ቀድታ አጠጣችው። ዋርካውም ቅልብ አለሽ፣ ሂጂ መልካም ያጋጥምሻል አላት። በመቀጠልም አንዲት በጣም ያረጁና የደከሙ አሮጊት አገኘች። አሮጊቷ መሬት ላይ ወድቀው ነበር። ልጄ እባክሽ ተሸከሚኝና ወደ ቤት አድርሽኝ፣ በጣም ደክሞኛል አሏት። ያለምንም አንገራገር አሮጊቷን አዝላ ወደ ቤታቸው አደረሰቻቸው። አሮጊቷም የምትፈልጊው ተክል ከዚያ ሸለቆ ማዶ ይገኛል አሏት። ጨረቃ ወደ ሸለቆ ሄዳ ተክሉን አገኘች። ይዛ ስትመለስ ወደ ዋርካው ዛፍ ደረሰች። ዛፉም ለኔ ላደረግሽው በጎነት ሽልማት ይገባሻል አለና ቅጠሎችን አወዛወዘ። በድንገት ከሰማይ የወርቅና የብር ዝናብ በጨረቃ ላይ ዘነበ። ጨረቃ ሙሉ በሙሉ በወርቅ ተሸለመች። ልብሷም ያማረ ሆነ። ቤት ስትደርስ እናቷ ተክሉን ጠጥተው ወዲያውኑ ዳኑ። በወርቅ የተሸለመችውን ልጃቸው ሲያዩ በጣም ተደሰቱ። ይህንን ያየችው አበባ ግን በቅናት መንፈስ ተሞላች። እኔ ካንቺ በልጣለሁ፣ ደግሞ እዚያ ሄጄ ከዚህ የበለጠ ወርቅ አመጣለሁ አለችና ማሰሯን ይዛ ወደ ጫካው ሮጠች። አበባ ወደ ዋርካው ዛፍ ደረሰች። ዛፉ ልጄ እባክሽን አረሙን ንቀይልኝ ብሎ ገና ሳይጨርስ አበባ አቋረጠችው። እንዴ እኔ ቆንጆ ልጅ ነኝ፣ እጆችን በጭቃ አላቆሽሽም አለችና ረግጣው ሄደች። በመቀጠል አሮጊቷን አገኘች። ልጄ እባክሽን ሲሏት ሂጂ ወደዚያ፣ እኔ ወርቅ ፍለጋን የመጣሁት አንቺን አላዝልም አለችና ተሳድባ አልፋቸው ሄደች። ከዛም ወደ ሸለቆው ደረሰች። ተክሉን ስትፈልግ ድንገት በአንድ ትልቅ ጉድጓድ ውስጥ ገባች። በወርቅ ፋንታ ጥቁርና የሚሸት ጭቃ በላያ ላይ ፈሰሰባት። ንቦቹም ተከታትለው ነደፏት። አበባ በጭቃ ተለውሳ በንብ ተነድፋ እያለቀሰችና እየጮኸች ወደ ቤቷ ተመለሰች። እናቷና እህቷ ሲያዩዋት በጣም አዘኑ። አበባ ግን በራሷ ስንፍናና ምቀኝነት የተነሳ ተቀጣች። ከዚህ ቀን ጀምሮ አበባ ስህተቷን ተረታ፣ ስራ ወዳድና ቅን ለመሆን ሞከረች። ጨረቃ ግን ሁልጊዜ እንደተወደደች ኖረች። የዚህ ተረት ትምህርት ስራ ወዳድነት፣ ቅንነትና ደግነት ሁልጊዜ መልካም ዋጋ ያስገኛሉ። በሌላ በኩል ደግሞ ስንፍና፣ ምቀኝነትና ኩራት ወደ ጥፋት ያመራሉ።